የማይረባና አሁን አንቺ ቤተሰቦችሽ እኮ ወይም ሸራ ወጥሮ እየኖሩ ነው። አንቺ እዚህ ለና ብርሽ ላወጣሽ የእናትሽን ኮንጎ ቀይሪ መጀመሪያ። እውነት በጣም ነው የምታናግረው። እኛ ልትጎጂን መስሎት ከሆነ የባንኩን አውጥተሽጫቸው ማለት ነው። ዳልቷት እኮ የእናትሽ አባትሽ ከመምጣታቸው የራሷን ልብስ አልቀየረችም። የራሷን ደልቷቸው እኮ የመጡ አይመስሉም። ደልታቸው የመጡ አይመስሉም እኮ ማንም እኮ ደልቶት አይደለም ሀገር የመጡት እንዴ። አይ ቅናተኛ ትላለች። በዚህ እንቀናለን እንዴ? ቅናተኛ በዚህ የሚቀና ቢሆን ኖሮ እኛ እነሱ ከሚያደርጉት በላይ እናደርጋለን። እንደዚህ ሁሉ ደርሰን እሺ ሂጂ ማሪ፣ እሺ ማሪ፣ እሺ እናያለን። ሙይት አድርጊና ሂጂ አንቺ፣ ችግር የለውም እኛ ወይ ዝጊ፣ ምንም ችግር የለም። እና ምንድነው ቅናታ ያልሹ ማለት ነው ሲጀመር ልቀና አይደለም ቅናት መንፈስ የለብንም። ግን ሁኔታችሁ በቤት ውስጥ ይልሽ ቀንተሻል። እውነት ለዝች ልመልስላት ይልሽ ሂጂና ቀንተሻል ብለሽ የተናገርሽው ልጅ ሂጂና 200 ብር አበድሬትና 800 ብር ነው የሚከፈላት የወር ደሞዟ። 200 ብር አበድረሽ ለናብሽ አያቷ ታማለች። እሺ አያቷንም ትዝ እያልሽ እያስታወሽ ቆይ የ60 ሺህ ግራም ወይ ደግሞ 30 ሺህ ግራም ወርቅ ግዢላቸው የኔ ፍቅር። አዎ እንተሻል ምናምን ወይኔ ነገ ማዳምሽ ነገ ቆይ ልመልስላት በማርያም ቄጥ ያስገባል። ምኑንም ቃል ነገ ሂጂና ስንት ሰው ቪዲዮ ሰራላቸው ማይገባቸው እድሜ እቺ ልጅ ብሎክ የሚያደርጋት የለም። አቅለሸለሸች እንጂ ወይ አድሚን ትስጥሽና ከዛም ብሎክ ታደርጊያታለሽ። አንቺ እሺ ደልቶሽ ነው የምትሰጪው። ስንት ችጋራ ማረቤት የሚፈጉት አሉ በ800 እና በ700 ተቀጥሮ የሚሰሩ። ለእነሱ አታስቢም? ለእህቶችሽ ሆነሽ ነው ጋለሞጣ ይባሽ። አንቺ ራሱ የወንድ ችግር አለብሽ አለኝ ከነሱ ከበጎች ልጅ ማለት ነው ምጽፈዋ ልጅ በአንድ ያጣላል። ሁለት ድገሚያቸው፣ ግድ የለሽም እንዴ ድገሚያቸው። ትርጉም በአንድ ያጣላሻል፣ ከነሱ ጋር ጸናሽ እና ይልሽ ትግስት ይልሽ ታምሪ ሀኒ ስሙኝ። ቴንኪዩ ከሁለት ቴንኪዩ ብሎ ነው ባይ ሚሉሽ። ቴንኪዩ ብሎ ባይ እሷ ደልታ እያወቀች ነው። ስንት የማያውቁ በጎች አሉ እዛ አለ። እብድማ አንቺ ነሽ፣ አንቺ ነሽ። ባይዘዊ በኮሜንት አንመራም፣ እኛ በአንቺ አንመራም። ሂጂና መጀመሪያ የእናትሽን ኮንጎ ቀይሪ። መጀመሪያ ሂጂና ማለት ነው ለእናትሽ ምትኖሮች ችግር አስተካክል። የእነሱ ቴናት እና እርዳታ ስጪ። ቤሩት ላይ መኪና የገጫት ልጅ አለች። ይኸው ቤሩት ላይ መኪና ገጭቷት ሂዱና እርዳታ ስጧት። ሂዱ እናንተም ሰጡትን ብር። ይኸው ቤሩት ላይ መኪና ገጭቷት ግማሽ አካላ የተበላሸ ልጅ አለች። ሂዱና ለሷ ስጧት። እንደዚህማ ደስ አይላችሁም? አንቺ ደግሞ ቆይ ይሄዱ ይስጧት። ከሚሰጡ ለእነዚህ ከሚሰጡ ይስጧት። አይገኙም እነሱ። የት ይገኛሉ? እነሱ ለማሽቃበጥ እኮ ነው። ድሃን መርዳት አይፈልጉም። ለሀብታም እኔ እግዚአብሔርን አድንቄያቸዋለሁ። እና ለምን አንድ ቀን ቪዲዮ አይሰራልሽም? ሰሩባቸው። ጌም ተጫወቱ። እውነት ጌም ሰሩባቸው። ጎበዝ ናቸው። ገና ይሄ እያሉ ጥርስሽን ይበላሉ። ቆይ ዝም በይ አዳሜ። ይኸው የእናትሽን ኩሽና እንኳን አስተካክል። ሂጂ ፍራሽ ቀይሪላት ለእናትሽ። ያስጠሉ መዳም እየጠራቸው መዳም ቤት ሽራ ነው የምትራገሙት እንዴ? ምን አስባሽ ምክንያት እያጠራች እሷ እንትን የምትለው ማርያምን። እኔ እንደዚህ አይነት አልሰማም። እኔ ቪዲዮዋቸው ራሱ አልከታተልም በነገራችን ላይ እናቴ። እኔ መዳም ሽንት ቤት እያጠብኩ የእነሱን ቪዲዮ አፌን ከፍቼ የለኝ እንዴ ገልጭ ራማ አንቺ ታደሉ አውሪ ጋጥሟችሁ ነው ማለት ሲቨን ምን አጋጥሟችሁ ነው? የመዳም ቅመም ለዩቱበር ብር እየላከች ነው። ቦደሞ ነገር ጋር እነሱ እኮ ታዲያ ማሪ ወረተኛ ጠቅላላንሽ ሰሬ ሀደሽ ማሊ ሀከብ ያባት እንዴቱ ሁንድሽ ኦሶ ኦፊሽቲ መነ ነማ ኬሳን ባቱ ሽንት ቤት ያረባ ጥጢ ዩቱበር ኪኖ ዶንታ ኡሌን ጠቤ ዱጋ ረቢ ወርጩ መሌን ቀቡ ጀዋል ገረን ገንገለቻ ጅራ ኩኗል
ለማሊ በሙሉ ጋር ሰሞኑን ምሳሌ አቤት ሲፋን እንዴት ነሽ? እግዚአብሔር ይመስገን። ምን ሰላም አለ እርጋጭው ለዩቱበር ብር ትልካለች ከንቱ እርጋጭው። እኛ ቢያንስ ልብስ ራሱ ሳንቀይር 2 ዓመት ሙሉ በዩኒፎርም ተቃጥለን እንቀመጣለን። ጭራሽ እሷ እዛ እንደፈለጉ የሚኖሩ ሰዎች ላይ ብር ትልካለች። ምን አይነት ከብት አስተሳሰብ ቢኖራት ነው? ምን አይነት ሴት ብትሆን ነው? ቢያገቡ ነው እና ድንግልና ወሰደና ሂድና አንቺ እንትን ደሙን ጠቢያ ምን አገባን እኛ እናንተ ጅል እኮ ናችሁ። ጅል እንዴት ሰው ልጅ ለዩቱበር ብር ልካል? አዎ አይሰሙሽም እኮ ምንም ማድረግ አይቻልም። ከኔ ጋር ያለችው ልጅ ራሱ ልካለች። አይገርምሽም? እንጂ ማለች ልጅ አለችበት እንጂ ማለሽ ያደረገች አርካፉዳ ተረቱዳ ከና ማለት አይ ሪፖርት እያደረገችብኝ ነው። ወይኔ ጉዴ ታደሉ አንቺ የምትገዛቸው ነው። ቆይ ምን አርገዋቸው ነው ብር የሚልኩት? ላኩ ብለው ነው ወይስ አይደለሁም? ለምን አትደግፉ? እግዚአብሔር አይወድላችሁም። እናንተ ትሙት ብር የሚልኩ ሴቶች አትደግፉ። አንቺ ደግሞ ምን ሆነሽ ነው? ለምን እንደግፋለን? ስንት የታመመ መንገድ ላይ ያለን ነው የሚያረጉብሽ። ያርጓ ለራሳ ሀገር ስትገባ ነገን አላዋ ዙሮ ነው መግቢያ የምታጣው አዳሚ። እናት አብርሽና ሩታ እኮ በእኛ ብር እኮ መኪና እና ቤት ገዙ። አንቺ ግን ደህና ሱሪ የለሽም። አንቺ ለማኝ ይመንኝ ነኝ ከሽንት ቤት አልወጣሽም። ግማታ ደሜ ነው የተንተከተከ። እግዚአብሔር ደሜ ነው ፍልት ያለ ፍልት ነው ያልኩት። እግዚአብሔርን ነው ምላክ በጣም ያናድዳሉ። ቲክቶክ እንዝጉ። 30 ቲክቶክ አለኝ። እንቦች ምን አባታችሁ ቲክቶክ ቢዘጉ የመንግስቱ ልጅ አልዘጋችሁም። ድስታፊ አራብርሽ ነው ድስታፊ። እናቴ ትሙት እኔ ልቅም ቁልም ያልኩት ቆንጆ ነኝ። ሂጂና ድስታፊ ለአብርሽ ግማታ ሂጂና ለአብርሽ ድስታፊ በይ። ይሄው የኔ ነፊ ጠምብ። ቆይ ግን ምን ቢያንሳቸው ነው? አሟቸው ነው ወይስ አጣሟቸው? እኔ ግራ የገባኝ ነገር ዱባይ መጥቶ ልዝናኑ እሷ ኩሽና ውስጥ ወጥታ አታውቅም። ምንድን ነው ያሉት? ሆቴሉ እዛ ሆቴል ካልሄዱ ሀገር አይግቡ እያሉ ነው አሉ። ጉርብ ፈጥሮ ምንድን ነው አሉ የሚባለው ሆቴሉ እኔ አላውቅም። እኔ ከቤት ወጥ መተዋል እዚህ ዱባይ መጥቶ ነው ደም የሚያፈላ ዱባይ መጥቶ ከራሷ ሩዝ ኦዷን ያደረቃ ሽንት ቤት እንኳን ለመቀመጥ 1 ሰዓት የሚፈጅበት ጥንብ እኮ ነው ለነሱ እኮ። እዚህ ሆቴል ይሄዱ እሱ ሆቴል ይሄዱ። ከመዳም ሁሉ ብር እየተበደሩ አሉ። ከመዳም ሁሉ ብር እየተበደሩ አሉ። ወይኔ እናት እኔ መች ሰማሁልሽ እናቴ። እንግዲህ እኮ የሰማው ነገር የለም። ገና አሁን እኮ አንቺ ስታወሪ ነው የሰማሁት። ማሬ ዱባይ መጡ ከኢትዮጵያ። እሺ እዚህ ዱባይ መጥቶ ወርቅ አልቀራሉ ምን አልቀራሉ። አካውንቱ እንኳን እነሱ እምቢ ካሉ በቃ ያልቅሳሉ አሉ። በራሳችሁ ጊዜ አብርሽና ሩታ ለምነው አይደሉም። እራሷ እየለመነች ኦኬ ማዳም አንዷ የ3600 ድርሃም ወርቅ ነው አሉ ገዝታ የላከችለት እሷ ያለችበት ሆቴል ማለት ነው። እሷ ብር የላትም እኮ የዚች የጥፍር የእጅት ብር የላትም። ይመኑኝ ብር የላትም። 3000 ድርሃም ዛሬ በኢትዮጵያ 1 መሬት ይገዛላታል። ሀገሯ ላይ ወጣ ብላ ወደ ገጠር ማለት ነው። እቺ ከብት የሰው መጨረሻ ተፋውብሽ አንቺ እበት ፈርቢ ፈሪ ያስበላሽ እግዚአብሔር። ኧረ በጌታ በኢየሱስ ኧረ በስመ አብ ኧረ ተው ሴቶች አታሰድቡ። አይነት አስተሳሰብ 24 ሰዓት ቆማ ሰርታ 24 ሰዓት ግራ ደክሟት ረፍታታ መልሳ ለማይሆን ነገር የምታበላሸው ነገር ብሯን አላውቅም። ምን አይምሯቸው ጤነኛ አይመስለኝም። እኔ ደግሜ የምነግራችሁ እነሱ ብታመሙ ችግር ቢኖርባችሁ ሁላችንም ተረባርበን እንረዳለን የአቅማችን። ግን ለጥታ ምንም ላልሆና ሰርቶ ለሚበላ ሰው በዛ ላይ ደግሞ እስከ 5000 በወር ገቢ ላለ የመዳም ቅመም ሆነሽ ለራስሽ 1200 ይበላሽ ትልቅ ብር መስሎሽ ዳስፖራ መስለሽ ላለ የምትረጂው ሴት ይኸውልሽ ልንገርሽ እጅሽ ሌላ
ነገር አይዝ በካንሰር ጥፍት በል። አሜን በይ። ለዩቱበር ብር የምትረጂ ሴት እያንዳንድ እጅሽ ካንሰር ይቁረጠው። የማይድን በሽታ አሚን አሚን በሉ እናንተ አሚን በሉ። ተብታብ አድርጉላት። በጣም ባለጌ ነው። እግዚአብሔርን በጣም ባለጌ ባለጌ። እኔ ስደቡኝ ምንም እኔ የመንግስቱ የወሊሶ ልምያናደም ቆራ እኔ አፍቃሪ ነኝ። በበኩል ያፈቅራለሁ። ራሱ አይለቅኝም። አልቅሳለሁ፣ ይጎዳለሁ። ግን በገን ቆይ የሚሳደቡት የማን ወገኖች ናቸው? እኔ ግራ የገባኝ ነገር ሩት ዘበኞች ናቸው። እዚህ ስር ቁጭ ብለው የሚሳደቡ እከካሞች እድሜ ልካችሁ እከካችሁ ሳታኩ ቁጭ በሉ። ለሰው እንዲህ ብር እየላካችሁ ወይ ለቤተሰቦቻችሁ አይደለ ወይ ለታመመ ሰው አይደለ። ለታመመ ቢሆን በእግዚአብሔር በኩል ጽድቅ አለው። ወይ ለታመመ አይደለ ዝም ብሎ ለሀብታም ሰው እየላካችሁ እድሜ ልክ ሽንት ቤት እያጠብሽ ነው። ኢትዮጵያ ስትገቢ አበድ ትባያለሽ። ብር ስትገቢ እኔ አልፈልግም ብር አትላኩልኝ አልፈልግም ይላል። እንዴት እንደዚህ ትልናለክ? ውስጥ ገብቼ እኮ ነው እነሱ እናደጡት በወሳብ ማለት ነው። ግሩፕ ውስጥ ገብቼ የተቻለልኝን አቅሜ ሪፖርት ለማድረግ ብቻዬን ደከምኩት። እናቴን በውስጥ በኩል ስልካችሁን ላኩልኝና 8 ሆነን ንውስጥ እንዝጋባት እቺ ጥንብ እዛ ግሩፕ ያሰበሰበችው እኔ እህት አይደለሁ አትወድኝም ማለት ነው። እኔ እኮ እናንተ ካልኖራችሁ አልኖርም። ሞታል ፍቅር ላይ ግበኔ ቆንጆ ፍቅር ላይ የአይምሮ ታማሚ ነው የሚመስሉት ሁላ። ምክንያቱም አንዳንዴ ማዳም ቤት የሆነ በቃ ዝም ብለሽ ስትቀመጪ አይምሮ የማን አካውንት ላይ ነበረ ብር የሚገባም አካውንቱ ሰውዬ አለ ያኒ ኦልቶ ማን ነው ስሙ 500 ድራም 600 ድራም 700 ድራም 1600 ድራም በአካውንት እየተሰበሰበ ታማማ ሰውዬ ቡቃው እንዳይነሳበት ካንሰር መጣበት። ምን ነው ብለሽ ነው የምትረጂው? ግሩባችሁ ላይ ገብቼ ነው እኔ ሰው ነው ያስገባኝ። ይሄን ጉዳይቼ የመጣሁት ረታው እናንተ ቢያንስ ወደ 2 ሚሊዮን ብር ተሰብስበዋል። ቢያንስ ወደ 2 ሚሊዮን ብር ተሰብስበዋል። እግዚአብሔርን ነው የምላችሁ። ይሄው ኬት ከደቡብ ምን እንዳለብሽ ቆይ የታባሽ ታውቃለሽ? ብርሽ አፈርት ብላ እንደዚህ ላከች። እጃችሁ አንቺ ዩቲ ነኝ ከሰላሌ የምትዩ 1000